ከጠቀማችሁ ምናልባት እስቲ ትዝብት ልንገራችሁ። ልጁ ናት እዩዋት እንዴት እንደምታለቅስ። በእርግጠኝነት የ8 ዓመት ልጅ ብትሆን ነው ወይ የ9 ዓመት ልጅ ብትሆን ነው። አባቷ ሞቶ በጣም እያለቀሰች ነው። ኮሜዲያን ወንዶሰን አውራሪስ ይባላል። ሁላችሁም ታውቁታላችሁ። ከነ ፍልፍሉ ጋር ከነ ኮሜዲያን ደረጀ ጋር በጣም በጊዜው የናኘ በጣም ተወዳጅ የነበረ ልጅነታችንን ያሳመረ ትልቅ ኮሜዲያን ነው በወቅቱ። ግን ያው እንደምታውቁት ኢትዮጵያ ውስጥ ጊዜ ተለዋዋጭ ነው። የትኛውም አርቲስት ተረስቶ የሚሆን ሲሞት አትሊስት ለአንድ ሳምንት እንኳን ሞቱ አጀንዳ ይሆናል። ነፍስ ይማር ብዙ ነገር በቃ ወይ ለልጆቹ ወይ ደግሞ ለፋሚሊዎቹ የሆነ ነገር ይታሰባል። ግን አይገርም? ጊዜ ግን በጣም ተቀያያሪ ነው። ዛሬ ላይ ይህ ሰው ሞቱ እንኳን አልተሰማለትም። ጥቂት ሰዎች ነው እየሰሙ ያሉት። ምክንያቱም በዚህ ሰዓት አጀንዳው ሌላ ነው። ኢትዮጵያ ውስጥ እየተወራ ያለው ስለ ሌላ ነገር ነው። ካሁን በፊት ግን ለሀገር ያገለገሉ ልጅነታችንን ያሳመሩ በብዙ ውጣ ውረድ ያለፉ አርቲስቶች ሲሞቱ ግን አትሊስት ለአንድ ሳምንት እንኳን እነሱ አጀንዳ ይሆናሉ፣ ነፍስ ይማር እየተባለ። ግን በዚህ ሰዓት አሁን ላይ ኢትዮጵያ ውስጥ አጀንዳ እየሆነ ያለው ሌላ ነገር ነው። በዚህ መሃል ምልላችሁ ፈልጌ ነው፣ ሁሌ ከፍታ ቢኖር የሆነ ሰዓት ዝቅታ አለ፣ ዝቅታ ቢኖርም ከፍታ አለ። በሰዎች ብትከበቡ፣ አንድ ሰሞን ተወዳጅ ብትሆኑ፣ በጣም በሰዎች የምትፈለጉ ሰዎች ብትሆኑ፣ ከእናንተ ውጪ ሰው የሌለ እንኳን ቢመስላችሁ፣ በሰዎች እንኳን ባትከበቡ፣ ማንም ከጎናችሁ ባይኖር፣ አጠገባችሁ ሰው ባይኖር፣ ተፈላጊ ባትሆኑ፣ ታዋቂ ባትሆኑ፣ ሰዎች የማይወዷችሁ ሰዎች ብትሆኑ እንኳን ያልፋል። ሁሉም ነገር አላፊ ነው። የማያልፍ እግዚአብሔር ብቻ ነው። ሪፖስት ሼር እያደረጋችሁ ለሁሉም አድርሱልኝ። እወዳችኋለሁ።